ወቅት ሐናና ሚሚ የሚባሉ ሁለት እህትማማቾች ነበሩ። ሐና የዋህና ደግ ነበረች። እናቷን የቤት ውስጥ ስራ ታግዛለች። ያላትን ጣፋጭ ለጓደኞቿ ታካፍላለች። ሚሚ ደግሞ በተቃራኒው ራስ ወዳድና ምንም ነገር ለሌሎች ማካፈል አትወድም። እንዲሁም ማንንም መርዳት አትፈልግም። አንድ ቀን እናታቸው ለሁለቱም ትንሽ የአበባ ዘር ሰጠቻቸው። ይህንን ተክል ትከሉና በደንብ ተንከባከቡት፣ በጣም የሚያምር አበባ ሆኖ ያድጋል አለቻቸው። ሐና ዘሯን በጥንቃቄ ዘራች። በየቀኑ ውሃ እያጠጣች፣ አፈር እየኮተኮተች ተንከባከበችው። ሚሚ በጨዋታ በጣም ተጠምዳ የዘራችውን ዘር አትንከባከበውም ነበር። ከቀናት በኋላ የሐና ተክል ወደ ውብ አበባ ማደግ ጀመረ። የሚሚ ተክል ግን ደረቀ። ሚሚ ተበሳጨች። ተክሌ ለምንድን ነው ያላደገው ብላ ራሷን ጠየቀች። ሐና በእርጋታ ለሚሚ ተክሎች ልክ እንደ ሰዎች ፍቅርና እንክብካቤ እንደሚያስፈልጋቸው አስረዳቻት። በማግስቱ ሚሚ ሌላ የአበባ ዘር እንድትሰጣት እናቷን ጠየቀች። በአሁኑ ሐና እያገዘቻት አትክልቷን ተንከባከበች። በዚህም ምክንያት ሰውን ማገዝ መውደድ ጠቃሚ መሆኑን ተረዳች። ተክሏ ልክ እንደ ሐና ተክል ቆንጆ አበባ ሆኖ ማደግ ጀመረ። ሚሚም በኩራት ፈገግ አለች። ደግነትና እንክብካቤ ሁሉንም ነገር እንደሚያሻሽል ተማረች። ከዚያን ቀን ጀምሮ ሁለቱ እህትማማቾች ሰዎችን የሚያግዙ ያላቸውን የሚያካፍሉ ደግ ልጆች ሆነው በደስታ መኖር ጀመሩ።